ሰላም ሰላም የዶክተር ጤና ዩቲዩብ ቻናል ተከታታዮች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። በዛሬው ቪዲዮ ስለ ሴት ልጅ ብልት ማሳከክ ዋና ዋና መንስኤዎችና ማድረግ ስለሚገባ ጥንቃቄዎች እናያለን። ከዛ በፊት ግን ዶክተር ጤና የሚለው ይሄ ቻናል የኔ ቻናል ነው። ዛሬ ጀማሪ ቻናል ቢሆንም በቀጣይ የተለያዩ ጤና ነክ ጥያቄዎች የሚመለሱበት ቻናል ነውና ሰብስክራይብ ማድረጉን አይርሱ። ሰብስክራይብ ካደረጉ በኋላ ደግሞ ከጎን ያለችዋን የደወል ምልክቷን ጫን ማድረጉን አይርሱ። የሴት ልጅ ብልት ማሳከክ ምቾት የሚነሳ አልፎ አልፎም ከፍተኛ ህመም ሊኖረው የሚችል ነው። አብዛኛውን ጊዜ የሴት ብልት ማሳከክ ብዙም ትኩረት የማይሰጠውና ቀላል ሊሆን ይችላል። ሆኖም ግን ማሳከኩ ከፍተኛ ከሆነ ሌሎች ተያያዥ መነሻዎች ወይም ደግሞ አንደርላይን ኮዞች ሊኖሩት ይችላሉ። ለመግቢያ ያክል ይሄንን ካልን አሁን ደግሞ ስለ ሴት ልጅ ብልት ማሳከክ ዋና ዋና መንስኤዎችን እናያለን። የመጀመሪያው ምክንያት የሴት ልጅ ብልትን ቆዳ የሚያስቆጡ ነገሮች የመጀመሪያዎቹ ምክንያቶች ናቸው። እነዚህ አለርጂክና ኢሪታንቶች ማለት ነው። ለምሳሌ ብልትና አካባቢው ለሚያስቆጡ ኬሚካሎች ሲጋለጥ ማሳከክ ሊፈጠር ይችላል። ለምሳሌ አሁን ሳሙና፣ የሚረጩ የሴት ስፕሬዎች፣ ክሬሞች፣ ቅባቶች፣ ሽቶ ነክ የሆኑ የመጸዳጃ ወረቀቶችና ኮንዶሞች እንደዚሁም ሌሎች ነገሮች ሊሆኑ ይችላሉ። ሁለተኛ ምክንያት ደግሞ የአባላዘር በሽታዎች ሊሆኑ ይችላሉ። ሴክሹዋሊ ትራንስሚትድ ዲዚዝ የምንላቸው ማለት ነው። ጥንቃቄ በጎደለው የግብረ ስጋ ግንኙነት የሚመጡ በርካታ የአባላዘር በሽታዎች አሉ። እነዚህ ለብልት ማሳከክ መነሻ ሊሆኑ ይችላሉ። ለምሳሌ ክላሚዲያ፣ የብልት አካባቢ ኪንታሮት፣ የጄኒታል ዋርት የምንለው፣ ጫብጥ ሲንፊልስ የምንለው፣ የብልት አካባቢ ምች ወይም ደግሞ የጄኒታል ሄርፐስ የምንለው ሊሆኑ ይችላሉ። ሶስተኛ የቆዳ በሽታዎች ምክንያት ሊሆኑ ይችላሉ። አንዳንድ የቆዳ በሽታዎች እንደ ችፌ፣ ኤግዘማ የምንለው ያሉት የብልት ማሳከክ ሊያስከትሉ ይችላሉ። ኤግዘማ ወይም ችፌ በአብዛኛው የሴት ብልት ወይም ደግሞ አለርጂ ባለባቸው ሰዎች ላይ የሚከሰት ሽፍታ ነው። ሽፍታው ቀይ ወይም ደግሞ የሚያሳክክ ሊሆን ይችላል። ወደ ብልትም አካባቢ ተሰራጭቶ ብልትን እንደዚሁ አለርጂክ ሊያሳክክ ይችላል ማለት ነው። አራተኛው ይስት ኢንፌክሽን ነው። ይስት በሴት ብልት ውስጥ በተፈጥሮ የሚገኝ መደበኛ ፈንገስ ነው። ሆኖም ግን ይህ ፈንገስ በመደበኛ ከሚገኙበት መጠን ሲያድግ ወይም ሲራባ ኢንፌክሽን ይፈጥራል። ይህ ብዙ ጊዜ የሚሆነው አንቲባዮቲክ መድኃኒቶች ስንወስድ የይስት ፈንገሱን እድገት የሚቆጣጠሩትን ኖርማል ባክቴሪያዎች ሲያጠፋቸው ነው። የይስት ከመጠን በላይ መራባት ደግሞ ብልት አካባቢ ማሳከክ፣ ማቃጠልና ምናልባት ኖርማል ያልሆነ ፈሳሽም እንዲኖር ሊያደርግ ይችላል። ሌላው ደግሞ የበሽታ የመከላከል አቅማችን በኤችአይቪ ሊሆን ይችላል። በሌላ ምክንያት ከቀነሰ እነዚህ ፈንገሶች ብልት አካባቢ መጠናቸው ጨምሮ የማሳከክ እድል ያመጣሉ ማለት ነው። አምስተኛ ሜኖፖዝ ነው ወይም ደግሞ ማረጥ፣ የወር አበባ ማየት ማቆም ማለት ነው። ወደ ማረጥ እድሜ የደረሱ ወይም ደግሞ ያረጡ ሴቶች ለብልት ማሳከክ የተጋለጡ ናቸው። ይህም ሊሆን የሚችለው በማረጥ ጊዜ ኤስትሮጅን የሚባለው ሆርሞን ስለሚቀንስ ለብልት መማሸሽ ወይም ደግሞ አትሮፊ ለምንለው ስለሚጋለጥ ነው። ይህም ከስር ያለው ሙኮሳው ለብልት መድረቅ ያጋልጣል። መድረቁም ደግሞ በተዘዋዋሪ ያው ለማሳከክ ያጋልጠናል ማለት ነው። ስድስተኛ ጭንቀት ነው ወይም ስትረስ ማለት ነው። በጣም የተለመደ ባይሆንም የአካልና የመንፈስ ጭንቀት የብልት ማሳከክ ሊያመጣ ይችላል። ይህም ሊሆን የሚችለው ጭንቀት በሽታ የመከላከል አቅምን ለሚያዳክሙ የብልት ማሳከክ ሊያስከትሉ ለሚችሉ ኢንፌክሽኖች ስለሚያጋልጥ ነው። ሰባተኛ ቮልቫር ካንሰር ነው ወይም ደግሞ የብልት አካባቢ ካንሰር ማለት ነው። አልፎ አልፎ የብልት ማሳከክ የብልት አካባቢ ካንሰር ምልክት ሊሆን ስለሚችል መጠራጠሩ ጥሩ ነው። የብልት አካባቢን ማሳከክ ለመከላከል መደረግ ስለሚገባቸው የተወሰኑ ነገሮች ስንመለከት አንደኛ አለርጂክ የሆኑባቸውን ሽቶ ነክ ሳሙናዎች፣ ክሬሞች፣ ቅባቶችና ዶድራንቶች እንደዚሁም ሌሎች ነገሮችም ካሉ እነዚህ ነገሮች አለመጠቀም ይኖርብናል። ሁለተኛ የብልት አካባቢን ስናጸዳ ለብ ያለ ውሃ ወይም ደግሞ ትንሽ ሞቅ ያለ ውሃ በመጠቀም ያለ ምንም ሳሙና በጥንቃቄ ማጽዳት ይጠበቅብናል። ሶስተኛ የረጠቡ የውስጥ ልብሶችን ከመጠቀም እንደዚሁ መቆጠብ ይኖርብናል። አራተኛ የውስጥ ልብስን በየጊዜው መቀየር፣ እንደዚሁ የውስጥ ልብሶች ከኮተን ብቻ የተሰሩ መሆን መቻል አለባቸው። አምስተኛ ደግሞ ይስት ኢንፌክሽንን ለመከላከል እርጎ መጠጣት በጣም ይመከራል። እርጎ ላክቶስ ባሲለስ የሚባሉ ባክቴሪያዎች ስላሉት እነዚህ ይስት ከመጠን በላይ እንዳይራባ ያደርጉታል። የመጨረሻው የአባላዘር በሽታዎችን ለመከላከል ደግሞ የግድ ኮንዶም መጠቀም ይኖርብናል።
ሰባተኛው ደግሞ በጣም ከልክ ያለፈ የብልት ማጠብ ወይም ደግሞ ዶችንግ የምንለው ኖርማል ባክቴሪያዎችን በማስወገድ ለኢንፌክሽን ወይም ደግሞ ለድርቀት ስለሚያጋልጥ እንደዚሁም ከዚሁ መቆጠብ መቻል አለብን። እሺ የዛሬው ቪዲዮ ይሄንን ይመስላል። ምናልባት ህክምናውስ የታለ ያስቀመጥከው ብላችሁ ጥያቄ የምታነሱ ሰዎች ካላችሁ በነገራችን ላይ ምልክት አይታከምም። የሚታከመው በሽታ ነው። ዛሬ የሴት ብልት ማሳከክ ምልክት እንጂ በሽታ አይደለም። ስለዚህ ምልክትን ከማከም ይልቅ በሽታውን ማከም ነው ተመራጭ የሚሆነው። በርግጥ ምልክትን ማከም ይቻላል፣ ነገር ግን ዘለቄታዊ ስላልሆነ ስለ ህክምናው ማውራት አልፈለኩም። ከላይ ያነሳዋቸው ብዙ በሽታዎች አሉ። እነዚህን በሽታዎች በቀጣይ አንድ ባንድ ጊዜ ስታችሁኝ የምናያቸው ነው የሚሆነው። ነገር ግን በጣም የባሰ ነገር ካላችሁ አስቸኳይ ነገር ካላችሁ ኮሜንት ላይ አስቀምጡልኝ። ጥያቄያችሁን ኮሜንት ላይ እመልስላችኋለሁ ማለት ነው። አብራችሁን ስለቆያችሁ ምስጋናዬ ከፍ ያለ ነው። ሰላም ሁኑልኝ።